ለገዛቱ እንኳን ለሩታ አልተመለሰም እንዴሽ ገብቶሻል ያልኩሽ ያለውት ነገር ይሄን አይነት ሰው አምኖ ይሄን አይነት ሰው የሆነ ነገር አድርጎ መቀመጥ ምን የሚሉት ነው እኔ አላቅም ለምን እንደሆነ እኮ መሱሱንም ግን እሺ አንቺ አሁን አቤል እንደ ድሮ እያወራሽ ነው አይደለም የት ብቻዬን ቁጭ ብዬ ትዝታ ሰውጋ ትዝታን ታቅፌ ብቻዬን ሰውጋ ይሸፍታል ልቤ ፍቅር አንቺን አስለቀሰ ጸጥ አልኩኝ አንቺን እንደዚህ ከኛ ከቤተሰብ ብዙ ነገር ሆነሽ ከዩኤል ተጣልተሽ ምናምን ከኔ ተጣልተሽ ብዙ ነገር ተፈጠረ ጭራሽ ጫካ ላይ ሄዶ የሆነ ነገር ሊፈጥር ሲል ማን እንደነገራ የሆነ ነገር ዳነ አዳናችሁት በቃ ደረሳችሁለት አይደል ስሚኝ ትላንትና ደግሞ ያለውን ሰምተሻል አይደል አቤል ላንቺ እኮ አይደለም እዛ ጋር ትላንትና አዙን የተናገረው መለስ ትንሽ እንጠብቀው እንረዳው ቆይ ውስጥ ያለው ነገር እንረዳው አሁን ታሳይኛለሽ አታሳይኝም መሱ አረኛ ነገር ትምርት ቤት እየረፈደብኝ በቃ አሁን ትምርት ቤት ሰላም ውድና የተከበራችሁ የኛ እንቁ ቤተሰቦች እንዴት ናችሁ አለው እግዚአብሔር ይመስገን አቃለው ጠፍቻለሁ እንደምታውቁት አንዳንድ የሥራ ጉዳይ ያጠፋኝ ስለሆነ ነው እስከዛሬም በአንዳንድ ጉዳዮች ላይ ጸጥ ያልኩት ዝም ብዬ አይደለም አንዳንድ ሰዎች እየጻፋችሁልኝ ነው በውስጥ ለምንድነው እንደዚህ ምናምን ልክ ናችሁ አቃለው ግን እኔም ትንሽ ማየውን ውጥረት ውስጥ ስለነበርኩ ነው ያው ዩኤል ያስተካክላችኋል ብዬ ነበር ነገራቶችን ዩኤል ያስተካክላችሁ አልቻለም እኔ አሁን ላይ ያለውበት ሁኔታ ጥሩ ስላልነበር ነው ትንሽ የጠፋሁት አሁን ግን እቴን ማውጣት ስላለብኝ ከእንደዚህ አይነት ነገር ማውጣት አለብኝ በቃ አሁን በቃ እሷ ይበቃታል እኔ ረጅም ሰዓት በጣም ጸጥ ብዬ ታግሼ በጣም 4 ወር 5 ወር 6 ወር አዲስ አበባ ስቴድ የሆነ ነገር ስታረግ ምናምን በጣም ጸጥ እያልኩ የነበረው አንዳንድ ነገራቶች ይስተካከላሉ እያልኩ ነበር ነገራቶቹ ከትልቁ ወንድሜ ሳያልፉ አልቀሩም እዩ እንደምታዩት በቃ ነገራቶች ሊስተካከሉለት አልቻሉም መሰለኝ ትንሽ ዛግ ብሏል እኔም ያረኩ ያለውት ነገር ስራ ላይ ስለነበርኩ እንጂ እናንተ ባላችሁ መቀር እህቴን መንከባከብ ራሴ ጋር ማረግ አቅቶኝ አይደለም አሁን ደግሞ እህቴን ራሴ ጋር ላንከባከባት ነው ያመጣሁት በዚህ ጉዳይ ደግሞ መጨረሻ ጊዜ ለእናንተም ለቤተሰቦቼ ለሶሊም ለኔም ለዩም ቤተሰቦች ምነግረው ነገር ቢኖር ከዚህ በኋላ አቤል የሚባል ልጅ ብታገኝ ከዚህ በኋላ አቤል የሚባል ልጅን ብታወራ እና እንደነገርኳችሁ ነው ቤተሰብ ማንንም ሰው ቤተሰቡ ሲነካበት የሚወድ የለም ማንንም ሰው እኔ እህቴ አይደለም በእህቴ ምንም ድርድር አላቀም በጣም ነው የምወዳት ቤተሰብ ሶሊ ማለት ለኔ ብዙ ነገር ይናት በጣም ብዙ ነገር ስንት ነገር የምታረግ ልጅ ናት ስንት ነገር ብዙ በቃ እህት ማለት ምን እንደሆነ ታውቁታላችሁ ስለዚህ በአንድ እህቴ ነው የመጣው አንድ እህቴን ደግሞ በቃ እንድትነካብኝ አልፈልግም ታያያችሁት ነው አይደለም ለሶሊ ለሩታ አልተመለሰም ይልጅ እንዴ ትላንትና ጭራሽ ብሎ እኔ አሳዝኑኝ ራሴን አጠፋለሁ ብሎ ምናምን ሰርቶ ቪዲዮ አሳዝኑኝ የሆነ ነገር ለማድረግ በቃ እንደዚህ በይብዬ ለመክራት ሞክራለሁ ትላንት የሰራውን ቪዲዮ አይታችሁታል ጭራሽ ደግሞ የዛለታ ከዛ ገመድ ላይ ማዳናችሁ አቤልን ከዛ ገመድ ማዳንሽ ሶሊ በተለይ አዩኤልም እዛ ጫካ ድረስ ደግሞ የሄድሽበት ምክንያት ትነግሪኛለሽ በጣም ነው በቃ ቤተሰብ እኔ የዛለት እኔ ብኖር ራሱን እንዲያጠፋ ነበር ማድረግ የኔን የእህቴን ህይወት እያጠፋ ሶሊ እንደዚህ የሆነች እንደዚህ ሁሉ ነገር ለሱ ብላ ትታ ከኔ ተጣልታ ከዩኤል ተጣልታ ከቤተሰብ እስከ መጋጨት ድረስ ደርሳ እሱ በዚህ አክልክ እንዴት ነው ከሄርሜላ የሆነ ነገር ምናምን እንትን ሊል የሚፈልገው ሰው እሊና የለውም እንዴ እሊና እኮ ዳኛ ነው ይባላል አይደል እንዴት እንደዚህ አይነት ነገር ያረግ በጣም ምን ቤተሰብ በእውነት ነው የምላችሁ በጣም ደብሮኝ በጣም ከፍቶኝ እስከዛሬም ጸጥ ያልኩት ብዙ ጊዜ ይስተካከላል ነገራቶች ብዬ ነበር ግን በአንድ እህቴ መጥቶብኛል አርዶዋለሁ አሁን እዚህ ጋር ለማንም ሰው ማሳየት ስላልፈለኩ ነው ወንድ ሊፎክሩ አያውቅም እኔ ግን የምሬ ነው የምላችሁ ቤተሰብ በእህቴ ነው የመጣው ማንም ሰው እህቱ ስትነካ አይወድም በቃ እኔ መጨረሻ ደርሻለሁ በቃ እኔ በጣም ነው የደበረኝ በጣም ነው የከበደኝ ሁሉ ነገር እኔ አሁን አቤል ያለበት በጣም ነርቨስ ሆኜ ነው ማወራችሁ አቤል ያለበትን ቦታ ብቻ ነው የምፈልገው አቤል ያለበትን ቦታ ብቻ እንድታሳየኝ ነው ዩኤል ጋር ደውዬለታለሁ ስልኬና ያነሳም እሱን ተውት መጣለታለሁ ለሱም አንድ ቀን እንዴ እህቱ አይደለች እንዴ በቃ እኔ
ሳምሪም አሳይኝ ብዬ ደውዬላት ነበር። እሷን ፈቃደኛ አልሆነችልኝም። እንደዚህ ስራ አልተመቸኝ ምናምን። አሁን የመጨረሻ ሶሊን ጠርቻታለሁ። እሱም የሚኖርበትን አካባቢ ታውቃለች። ቀጥታ ይዛኝ ትሄዳለች። ለምን አዲስ አበባ አይሆንም? መሄድ ካለብኝ እሄዳለሁ ለእህቴ የትም ቦታ ይሁን። አሁን ደውዬላታለሁ። መሄድ ካለብኝ ቦታ የምታሳየኝ ቦታ አለ። በቃ እኔ እሱ የሚገኝበትን ቦታ ብቻ ነው ፈልገው። እኔ ቤተሰብ እውነት ከማርኩት አይማረኝ ጭፍልቅ ነው ማረገው። እኔ በጣም ነው የተናደድኩት። እኔ በጣም እንዴ እህቴ ላይ እንዴ እኛ በቃ ፍቅር ይሻላል ምናምን ይበልጣል ብለን ጸጥ ባልን እህቴን እንደዚህ ጎዳና ላይ ጥላታል። አረ እኔ አልሰማሁም። ደውዬላታለሁ። ሶሊ እየመጣች ነው፣ እንጠብቃት ቤተሰብ። ያለውን ነገር ትነግረኛለች በስርዓት። እሷም አልነግረህም ካለች እንዲህ እቤት ነው የምዘጋባት። አንድ ነገር ብታረገኝ ይሄ ከብዶኛል በቃ። እንዴት ነሽ? አማን ነው። ጠዋት እኮ ከእንቅልፌ ስነሳ ትምህርት ቤት ሄድሻ መሰለኝ። እንዴት አሁን ራሱ ተጠርተናል። የት እየሄድሽ ነው? ደብተር ምናምን ይዘሽ ትምህርት ቤት ምን አለብሽ? ቲቶር ነው መሱ ምንድነው? ካሜራ ምናምን ይዘሽ ስሚ ወይ ይሄን ካሜራ ያዝኩት እንደ ሌላ ቀኑ ፕራንክ ላረግሽ ወይ የሆነ ነገር ላረግሽ አይደለም፣ ወይ ዋልደፋብሽ አይደለም። ታውቂያለሽ በጣም ወድሽ እህቴ ነሽ። በጣም ነው መሳሳልሽ። በጣም ነው በቃ እኔ ሁሉ ነገር ነሽ ለኔ። አሁን ላይ ግን እስከዛሬ ድረስ 4 ወር 5 ወር ጸጥ ብያለሁ። አሁን ላይ ግን እየተፈጠረ ያለውን ነገር ሁሉ ቤተሰብ ማወቅ አለበት። ለምን ጸጥ አልክ? ለምን ወንድሙ አይደለክ ወይ? ለምን እንደዚህ አላረክም እየተባልኩ። ስለዚህ ከዚህ በኋላ ታቤል ጋር አይደለም ከዩ ጋር ባይሽ ላስቀይምሽ እችላለሁ። እዩይቱ የኛ ቤቱ እሱ ነገራቶችን ማስተካከል ከብዶታል። መዛፍ ምን ሆነሃል? በቃ እሱም ነገራቶችን ማስተካከል ከብዶታል። ስለዚህ ይሄ ከሱም ያለፈው ነገር እኔ ታቂኛለሽ ባህሪን አልችልም። በቃ እስከዛሬም የቻልኩት ላንቺ ነበር። እስከዛሬም ተቆጥቼሻለሁ፣ በውስጥ እየተናገርኩሽ ነው። አሁን ግን እየሆነ ያለው ነገር ደስ ስለማይል ቀጥታ አቤል ያለበትን ቦታ አሳይ። ለምንድነው ማሳይ? መሳፍንት እንዴ መሳፍንት ቀልብ ያስከበና ተረፍዶብኛል። ትምህርት ቤቱን ትሄጃለሽ፣ ነግሬሻለሁ። ሀሳብ ላይ ሆነሽ ጭንቀት ላይ ሆነሽ ስለሌላ ሰው እያሰብሽ ትምህርት ብትማሪ እኮ ትርጉም የለውም እኮ። ያንን ነገር ምንድነው? እሺ ምን ለምንድነው ማገናኘክ? ለምንድነው ማሳይ? ምንድነው? እኔ አንተ ስሚ፣ ባለፈው ለታ እንደዛ ጫካ ላይ ሄደ፣ የሆነ ነገር ሆነ፣ ተፈጠረ ብዙ ነገር። አንቺን አስለቀሰ፣ ጸጥ አልኩኝ። አንቺን እንደዚህ ከኛ ከቤተሰብ ብዙ ነገር ሆነሽ ከዩኤል ተጣልተሽ ምናምን ከኔ ተጣልተሽ ብዙ ነገር ተፈጠረ። ጭራሽ ጫካ ላይ ሄዶ የሆነ ነገር ሊፈጥር ሲል ማን እንደነገራ የሆነ ነገር ዳነ። አዳናችሁት፣ በቃ ደረሳችሁለት አይደል? ስሚኝ፣ ትላንትና ደግሞ ያለውን ሰምተሻል አይደል? አቤት ላንቺ እኮ አይደለም እዛ ጋር ትላንትና አዙን የተናገረው ላንቺ እኮ የሆነ ነገር ልኮ አይደለም። ገብቶሻል? ይሄን እንዴት አስዩ ማታረጊም አንቺ? እኔ አሁን የመጨረሻ አሳይ። እኔ ትላንት እዛ ጫካ ላይ አግኝቼው ቢሆን አቤልን እገለው ነበር። እኔ ልንገርህ፣ እዛ ጫካ ውስጥ ያዳንሽው እኔ እዛው ጫካ ውስጥ ነበር በሽጉጥ ምደፋው። የምሬ ነው፣ አልቀለድኩም። ሶሊ እኔ ከጓደኞቹ ወጣው እንደዚህ አትቆጣትም። እኔ ልንገርህ፣ እሺ ቆይ እኔ ላስረዳ አንዴ ሰማኝና ላስረዳ። ሲጀመር በቃ ይሄ አንዴ እየተዘጋ ያለ ነገር ነው፣ እየተዘጋ ያለ ፋይል ነው። ምንም ከዚህ በኋላ መነሳት አሁን እኔ ነኝ መዝጋት ያለብኝ ፋይሉን። ወይ ሰማኝ፣ እኔ ነኝ መዝጋት ያለብኝ ማለት ብለህ ለምን አትጠይቅም? መሳፍንት አሁን ይሄ የኔና ያቢል አዩ የላቆቶት ነው አይደለም? እኔ አያገባኝም ስላንቺ። ያገባሃል አያገባህም እያልኩ አይደለም። እኔ ማከብረት ታላቅ ወንድሜ ነህ ታውቃለህ። ግን ምንም ሌላ ነገር እያልኩኝ ሳይሆን ማስተካከል ያለብንን ነገር እኛ እናስተካክላለን። ሶሊ እዚህ ጋር ካሜራ ይዤ የመጣሁት ቤተሰብ ፊት እንደዚህ ነው ያለው። ባህሪ ይሙት ገለዋለሁ የምትለው ከመቼ ጀምሮ ነው? በቃ እስካሁን 6 ወር አዲስ አበባ ስቴጅ ጸጥ አልኩ። እዚህ የሆነ ቦታ ስቴጅ ጸጥ አልኩ። እዩኤል የሆነ ነገር ሲለፋ ጸጥ አልኩ አይደለ? አሁን በቃ እስካሁን ጸጥ ያልኩት ይበቃኛል። አሳይኝ። እኔ አንቺን እያስለቀሰ አይኖርም። እኔ ምንም የማለቅስበት የራሴ ምክንያት አለኝ አይደለ? የማለቅስበት ወይ የሆነ ነገር የሚፈጠርበትና እዚህ ጉዳይ ውስጥ በቃ አትግባ ማለት እዩኤል ዝም ያለው ለምንድን ነው? መስውስጥ እዩ ለምን ዝም አለ ብለህ ጠይቅ። ማለት ከዩኤል አንድ ነገር ልንገርሽ፣ እኔ አንቺን ባታሳይ ማንንም ባያሳየኝ ቀን ያገናኘናል። አግኝቼ የሆነ ነገር ከማረግ ሰላማዊ በሆነ መንገድ ላስጠንቅቀው። አይደ ካልሽ ታስጠንቅቀው። መሱ ምንድነው የምታስጠነቅቀው? ምንም የምታስጠነቅቀው ነገር ሶሊ ምን እያልሽ ነው? እህቴ እኮ ነሽ። እንዲህ ሚዲያ ላይ አንጥፎሽ ሲል ጸጥ ልል ነው እንዴ? ምንም የተፈጠረ እኔ እኮ ምንም አልሆንኩም። እሱ ነበር ሌላ ነገር ሊሆን የነበረው። እንዴት ፈጣሪ የሆነ ነገር አድርጎ ነው የተፋው በዚህ የዛ ቀን
እኛ ባንደርስለት ልጅ የሆነ ነገር ሆኖ ነበረ። አረ በሆነ መስታው እንደዚህ አትበል፣ በሆነ እንደዚህ አትበል። ይሄ አንተ አይደለህም አውቃለሁ። እኔ በጣም ታግሼዋለሁ ሶሊ፣ በጣም አንቺንም እሱን ታግሼያለሁ። አሁን ደግሞ መጨረሻዬ ደግሞ ወደ አንቺ ልመጣ እችላለሁ። የመጨረሻዬ ወደ አንቺ ልመጣ እችላለሁ። ስለዚህ አሁን ጉዳይ ውስጥ አንተ አትግባ። ለምንድን ነው ማልገባው? በቃ ማስተካከል ያለብን ነገር እኛ እናስተካክላለን። ለምንድን ነው እኔ ማልገባው? እኔ ለምን አላስተካክለው? በቃ ባንቺም በዩኤልም ቢሏል በእኔ ነው መስተካከል ያለበት ይሄ ነገር። አሁን ሶሪ ከባድ ነገር አልጠይኩሽም። ያለበትን ቦታ የሚገኝበት የእናት አባቱን ቤት እዚያ አካባቢ ንገሪኝ። እኔ ሶሊ ለምን አዲስ አበባ የሆነ ሄዳለሁ ንገሪኝ። ልጁ አሁን ላይ ጥሩ ሁኔታ ውስጥ አይደለም ያለው አይደለ? ለምን ሌላ ነገር እናባብስበታለን? ምንድነው ሌላ ነገር የምታባብሽበት? ሌላ ነገር በማሪ ምን ሆነሃል? እኔ ልጅ በዚህ ሰሞኑን ጸጥ ያልኩት የሥራ ጉዳይ አንዳንድ ቦታ የተመቸኝ ስላልነበረ ነው። አቤል አይደለም ላንቺ ለገዛ እህቱ እንኳን ለሩታ አልተመለሰም። እንዴሽ ገብቶሻል ያልኩሽ ያለሁት ነገር ይሄን አይነት ሰው አምኖ ይሄን አይነት ሰው የሆነ ነገር አድርጎ መቀመጥ ምን የሚሉት ነው? እኔ አላቅም ለምን እንደሆነ እኮ መሱሱንም ግን እሺ አንቺ አሁን አቤል እንደ ድሮ እያወራሽ ነው አይደለም? የት ነው የሚመለሰው? ትንሽ ጊዜ እንስጠውና ትንሽ እንጠብቀውና ካልተመለሰ እኮ እኔም እንትን አልልም። እንዴት ነው አንቺ እኮ እየሆንሽ ያለሽው ነገር ሶሊ፣ በእኔ ፊት ትስቂያለሽ፣ በዩኤል ፊት ትስቂያለሽ። አላዛር ይነግረኛል ቤት ሲመጣ ያለውን ነገር ማውን ጊዜ እየደበራት ነው፣ ቤት ውስጥ እያዘነች ነው የምታሳልፈው ምናምን። እንዴ ቤቲ ጋር ደውላለሁ ስላንቺ እየተጨነኩ የሆነ ነገር ነው የምትለኝ። ቤቲ ጋር በተደጋጋሚ ደውዬ ያለሽ ትምህርት ቤት ስትቀመጪ ክላስ ሁኔታ እንዴት ነው? ከዚህ ከሁለት ቀኑ በፊት ትሻያለሽ እየሄድሽ ነው ክላስ ምናምን። ግን እንድትሆኚ እያደረገሽ ያለን ሰው የሆነ ነገር አታርገው ወይ እንደዚህ። እኔ ላረገው አይደለም በቃ ኖርማል ዲፕሎማሲያዊ በሆነ መንገድ ቁጭ ብዬ ላውራው በቃ የሚፈጠር እንደዚህ ምንድነው ችግር ምንድነው ሶሊ ምንድነው ፈልገው በቃ ልበለው አቃሃለሁ። እንደዛ ቁጭ ብለህ ተረጋግታ አታወራም። እሱን ብታገኘው አይደለ ተወው። አሁን አታው እዩይልም የተበት ምክንያት አለው አይደለ? አቤልም እስኪ ተውትና ትንሽ የራሱ ጊዜ ይውሰድና ማድረግ ያለበትን ነገር ያድርግ ማለት እስኪ ትንሽ እንተወው። የሆነ የሚሄድበት መንገድ ምናምን ነገር እንትን ካለለ ትንሽ እንተወውና ሊመለስኩ ይችላል። የሰው ልጅ በተሳሳተ መንገድ ዘላለም ዓለሙን እየሄደ አይቀጥልም። አይ እሱ እንደዛ ነው እድሜ ልክ አይደለም ይመለሳል። እኔ አውቀዋለሁ በደንብ ስለማውቀው ነው እንደዚህ የምነግርህ። ምኑን ነው የምታውቂው? በታውቂው ኖሮ እኮ እንደዚህ ጥሎሽ ሲጸጣት ቲም ነበር እኔ አሁን እንዴ ላንቺ ብለሽ ለአቤል ብለሽ ከቤት ወጣሽ፣ ከዩ ተጣላሽ፣ ከኔ ተጣላሽ፣ ስንት ነገሮች አይደል እንዴ? ይሄንን ነገር አስተውሎ እንደዚህ የሆነ ነገር ማድረግ ከከበደው ስለዚህ በቃ እኔ እንጃ እኔ አላቅም። በቃ እኔ ሶዲኒ በቃ እኔ በጣም አስጠልቶኛል ልጁ። ወይ የሆነ ነገር ማድረግ እፈልጋለሁ እንዲወጣልኝ ውስጥ ላይ ያለው ነገር እኔ ሶሊ አገኘዋለሁ። አንቺ ባታገኘኝ አገኘዋለሁ። ሰምተሽኛል አይደል? እሱ አሁን እኮ እናንተ ተገናኝታችሁ ነው የሚፈጠር። ይሄው ከዚህ በኋላ በቃ ይመለስ ወደ ራሱ። ባለፈው ሊያደርግ የነበረውን ነገር አይተሃል አይደለ? በዚህ ሰዓት አብሮት ማንም የለም፣ እዩይልም የለም፣ ጓደኞቹም አብሮት አይደሉም። ኢቭን ከሩታ ጋርም ያለበትን ሁኔታ ታውቃለህ። በቃ አንቺ እኮ እንደዚህ በዚህ ያክል ልክ እያሰብሽለት እኮ እሱ ማሰብ ከብዶታል አይደለም? ሁላችንም ውስጣችን ውስጥ ያለውን ነገር እኮ አናቅማ መሱ። በቃ አሁን ይመለስና እስኪ ትንሽ ጊዜ እንስጠውና ካልሆነ እኔም እኮ አለኝ የሆነ ነገር አለኝ። አሁን ምንም የምንሰጠው ጊዜ የለም፣ ምንም የምናረግለት ነገር የለም። አሳይኝ፣ በቃ አሳይኝ ሶሊ አሳይኝ። እስኪ ቆይ ቅድሚያ ተረጋጋሽ። ወደ ቤት እንሂድና ማውራት ያለብንን ነገር ቀስ ብለን እናወራ። አሁን እንደዚህ ካሜራ ይዛ አሳይኝ። እኔ ኦዲየንስ እየተናገረልሽ ቤተሰብ በውስጥ መስመር እየተናገረኝ ነው። ታዲያ እኔ አይደለችም ድረስ እየተባልኩኝ አንቺ ምንውን ነገር እያረግሽ እኔ በቃ ላውራው በሰላም ላውራው። እስቲ ምንድነው ትፈልጋለህ? ከሶሊ ጋር ምንድነው ያለ ነገር ልበለው ያኛችሁም ማለት ነው መሳፍንት በሰላም እንደማታወራ ቃለሁ። አሁን ላይ ጥሩ ሁኔታ እኔ እኮ አቤል ምን ሆነሻል? ምንድነው የተፈጠረ ነገር? ያጠፋሁት ነገር አለ? በጣም ብዙ ነገር ነው የሚለኝ፣ ግን እኔ ነኝ እያልመለስኩለት፣ እኔ ነኝ ያልተገኘውለት ያለሁት። ምን እስኪፈጠር ነው? ቢያንስ ትንሽ ወደ ራሱ ይመለስ፣ ጥፋቱ ገብቶት ወደ ራሱ ይመለስ ብዬ ነው አይደለ? ስለዚህ ሁላችንም አንድ ሆ ብለን ከመነሳታችን በፊት እስኪ ነገራቶችን እኔ ሆ ብያል ተነሳው እኮ ቆይ መሱ ስማኝ፣ ነገራቶችን ቀስ ብለን ይግባው። በቃ እስኪ ገባው ብቻ ትንሽ ጊዜ ነው የሚፈጅበት። ይግባውና እስቲያስ እዩ የሌለ ማን ይላ አጠገቡ እንዴት ይሄ ሁሉ ነው? ጓደኞቹ እየሸሹት ነው። እንዴት አይገባውም? በዚህ ልክ አልገባው እኮ ከባድ ነው ሶሊ። አብሩት እንዴ እኔ በጣም ምስኪን ነበር የሚመስለኝ እንዲህ ሲታይ። አረ በጣም ከባድ ሰው ነው። መሱ አሁን የሚመልሰውም ሰው
እንዴት ብያውን እንዴት ነው ምናምን እኔ በጣም ይኸውልሽ ሶሊ አሁን እንደውም አንቺን ሳገኝ በጣም ተረጋጋው እንጂ ቅድም በነበርኩበት ሁኔታ ቢሆን ሶሊ በቃ በጣም እኔ ከብዶኛል። ሁኔታው ያስጠላል። አሁን እኔ እኮ ልክ ነሽ እንደዚህ ሰው እንደዚህ አለመረዳት ምናምን እኮ አይደለም። እኔ ተረድቼዋለሁ። ያለበት ሁኔታ ሊያስኮኖ ይችላል። እንደዛ መታነቃለም ሌላም ነገር ከፈለገ ደግሞ አሁንም ከመታነቅም አልፎ ገደል መግባት ይችላል። ሰምተሽኛል አይደል? አንቺ ምናልባት እንደ ስሜታዊ ሆነ ነው እያወራኸኝ ያለኸው። ልክ ትክክለኛው መሳፍንት አይደለህም አሁን ላይ ያለኸው። እኛ የምናቀበ መሳፍንት አይደለም። እዩኤል እንኳን ተረጋግቷል። እስኪ ልጁ ምንድነው ያለበት ሁኔታ እስኪ አዋሪው እኮ እያለኝ ነው። እዩኤልን አስነክቶት ነው የሆነ ነገር አስነክቶታል ወይ የሆነ ነገር አስደርጎበታል እንጂ እንዴት ነው አጠገቡ እንኳን እየሄደ እኮ ምንም ማውራት ይከብደዋል። ያለበትን ነገር ስለሚረዳ እኮ ነው። አሁን ያለበትን ነገር እንረዳና ምንድነው አቤል እንደዚህ ያደረገው የሚለውን ነገር ተረጋግተን እንረዳ። አሁን እኔ መናገር ወይ የሆነ ነገር ማድረግ ከብዶኝ አይደለም። ባለፈውም እንደዛ መናገር ያለብኝ ነገር ተናግሬ ስለሄድኩኝ ነው ልጁ ሌላ ነገር ሊሆን የተነሳው። እንደዚህ አይነት ነገር ውስጥ ደግሞ ከሚገባ እስኪ ተረጋግተን ማውራት ያለብን ነገር ራሱ ማለት ነው። እንዴት ነው ያተረዳችሁት ነገር አለ አቤልን? እኔ ያኔ ተጣልቼ ሲሄድ ቤት ከፋሚሊ ጋር ያለውን ነገር ታውቃለህ። አንተን አይሆንም ብዬ እዩልን ከዩ ጋር ተጣልቼ ከዩ ጓደኞች ጋር ከሳምሪ ጋር ተጣልቼ አዲስ አበባ ሲሄድ ልጁ ላይ ያለውን ውስጡ ላይ ያለውን ነገር ስለማቅ ነው አይደለ? ምን አይነት ልጅ እንደሆነ ስለማቅ ነው። እና አሁንም ያ ነገሩ እስከሚመለስ እንዲስተካከል ነበር አሁን የነገርኩሽ። አንቺም ወደ አቤል አድርሰሻል። ስለዚህ ክላስሽን ተማሪ። ነገ ግን እኔ ልንገርሽ፣ ነገ በራሴ መንገድ አገኘውና የማረጋውን አሳይሻለሁ። ሰምተሻል? ተይ